ዛሬ የምናወራው ስለተቀነባበረው የግድያ ወንጀል ነው። እስከ መጨረሻው ድረስ ተከታተሉን። ቪዲዮውን ላይክ በማለት ጀምሩት። ሞት አንዳንድ ጊዜ በጩኸት ይመጣል፣ አንዳንድ ጊዜ ደግሞ በጸጥታ። ግን የዛሬው ሞት የመጣው በሙዚቃ ታጅቦ ነው። እስቲ በአይነ ህሊናችሁ ተመልከቱት። የተገለበጠ መኪና፣ ባዶ አየር ላይ በከንቱ የሚሽከረከር ጎማ፣ እናም ከመኪናው ውስጥ የሚሰማ የዳንስ ዘፈን። ዛሬ ማታ ደስታ ነው፣ ዛሬ ማታ ይላል ዘፈኑ። ምን አይነት የህይወት ቅራኔ ነው! ደስታን ፍለጋ የወጡ 5 ቆንጆ ተማሪዎች አሁን አስፋልቱ ላይ ከፈሰሰው ዘይትና ደም ጋር ተቀላቅለዋል። ሊዲያ ዓለም ተገልብጣባት ታያለች። የለመደችው ሰማያዊ ሰማይ አሁን ከታች ነው መስሎ የሚታያት፣ አስፋልቱ ደግሞ ከላይ ሆኖ ይጫናታል። ይሄ ግን ተራ አደጋ አይደለም። ይህ የአጋጣሚ ነገር አይደለም። አይኖቿ እየተጨፈኑ በጨለማ ውስጥ ከመዋጧ በፊት ሊዲያ በመጨረሻው ሰከንድ ያየችው ነገር ቢኖር ከመንገዱ ማዶ ቆሞ ሁኔታውን በካሜራ የሚቀርጸውን ሰው ጥቁር መነጽር ነበር። ገዳዩ እዚያው ነበር፣ ሮቤል። ታሪኩ የሚጀምረው ግን ከዚህ አደጋ ከ12 ሰዓታት በፊት ነው። ቦታው አዲስ አበባ ቦሌ። የአርብ ምሽት ግርግር ከተማዋን አሟሙቋታል። 5 ጓደኛሞች ሊዲያ፣ ሂሊና፣ ሳባ፣ ረቂቅና ፌቨን የ4 ዓመት የዩኒቨርሲቲ ድካማቸውን የፈተና ውጥረታቸውንና የእንቅልፍ የለሽ ሌሊቶች ለመርሳት ኦቨርናይት ለመውጣት ቃል ተገባብተዋል። ታዲያ በመስታወት ፊት ቆማ ያንን ቀይ ሊፕስቲክ ስትቀባ ይህ ውበት ለሞት እንደሚጋብዛት የጠረጠረች አይመስልም ነበር። ስልኳ ሲጠራ ስክሪኑ ላይ የሚታየው ስም አንድ ነገር ብቻ ይናገራል፣ ሮቤል። ስልኩን ዘጋችው። ለጓደኞቿም እብድ ነው፣ እምቢ ያልኩት እኮ፣ ምን አይነት ቋንቋ ነው የሚገባው አለች በብስጭት። ነገር ግን ሮቤል እምቢ የሚል ቋንቋ የሚገባው ሰው አይደለም። ለሮቤል እምቢ ማለት ካልሆንሽኝ ለማንም አትሆኝም ማለት ነው። ልክ በዚያች ቅጽበት ከዩኒቨርሲቲው ግቢ ማዶ በጥቁር መኪና ውስጥ ሆኖ የሚያያቸው 2 ጨካኝ አይኖች ነበሩ። ሮቤል መሪውን በኃይል ጨብቶ ለራሱ ያወራል። እሺ ዛሬ ማታ መጨረሻሽ ነው፣ ግን ዝም ብለሽ አትሞችም። መጀመሪያ ትደሰቻለሽ፣ ትጨፍሪያለሽ። ልክ ጣፋጩን ስትቀምሽ ያኔ ነው ሕይወትሽን የምወስድብሽ እያለ ይፎክራል። ስልኩን አውጥቶ ደወለ። ትዕዛዙ አጭርና ጨካኝ ነበር። የፍሬን ቱቦውን በስሱ ነው የሸነጠብኩት። ፍጥነቱ ሲጨምር ዘይቱ ያልቃል። ጠዋት ላይ አደጋው አይቀሬ ነው። በዚህ ንግግር ሞት ተፈርሟል። አፈጻጸሙ ብቻ ነው የቀረው። ሰዓቱ ነጎደ። ቢሾፍቱ ሌሊት 4 ሰዓት። ክለቡ በመብራትና በሙዚቃ ደምቋል። 5ቱ ተማሪዎች መድረኩን ተቆጣጥረውታል። ሊዲያ ከሁሉም በላይ ታበራለች። ጭንቀቷን ሁሉ ረስታ እየጨፈረች ነው። ማንም የሚያውቀው ነገር የለም። ይህ ዳንስ የመጨረሻቸው ሊሆን እንደሚችል ማንም የጠረጠረ የለም። ግን ከክለቡ ጨለማ ጥግ አንድ ጥላ ስር ሮቤል ሰዓቱን ያያል። ቢራውን ይጠጣል። አይኖቹን ሊዲያ ላይ ተክሎ ትዕቢትሽ ነው የሚገድልሽ ይላል በሹክሹክታ። ታዲያ በድንገት ሰው የሚያያት ስሜት ተሰማት። ዞር አለች። ልቧ በድንጋጤ መምታት ጀመረ። ግን ጓደኞቿ ወደ መሃል ጎተቷትና የደመ ነፍስ ማስጠንቀቂያ በሙዚቃው ጩኸት ተዋጠ። ንጋት መጣ። ሰዓቱ 12 ሰዓት ከ30 ይሆናል። ልጆቹ ወደ አዲስ አበባ የመመለሻ ጉዞ ጀምረዋል። ፌቨን መኪናዋን እያሽከረከረች ነው። መንገዱ ክፍት ስለነበር ፍጥነቱ በሰዓት 100 ኪሎ ሜትር ይዘገዘጋል። ከፊት ለፊታቸው ትልቅ የጭነት መኪና በዝግታ ይሄዳል። ሊዲያ ፌቪ ይለፊው፣ አቧራው አፈነን አለች። ፌቨን ፍጥነቱን ጨመረች። ልክ ጎን ለጎን ሲደርሱ ከፊት ለፊታቸው ሌላ መኪና መጣ። ፌቨን መኪናውን ለማቆም ፍሬኑን ረገጠችው። ወለል ድረስ ረገጠችው፣ ግን መኪናው አልቆመም። ፌቪ ምን ሆነሻል? ቀንሹ እንጂ ጮኸች ሂሊና። ፌቨን በድንጋጤ ፍሬኑ አልሰራም አለ ብላ ጮኸች። የሮቤል እቅድ ሰራ። ዘይቱ አልቋል። መኪናዋ ወደ ገደል እየበረረች ነው። ተገለበጠች። 1 2 3 ተገለባበጠች። የብረት መፈረካከስ፣ የመስታወት ስብርባሪና ድንገተኛ ጸጥታ ነገሰ።
በቀጣይ የሮቤልን በጣም አስገራሚ የሆነውን የፍርድ ሂደት የምንከታተል ይሆናል። ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ክፍል 2 በቀጣይ ይቀጥላል። አመሰግናለሁ።